በጥር ወር የሚደረስ የቅዱስ ዑራኤል ድርሳን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ አሜን። ኃይለ ረድኤቱ አገልጋዮቹን ሕዝበ ክርስቲያን ጋር ይሁንና በጥር 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። አንደኛ ምዕራፍ። ዳግመኛ እኔ አባ ሕርያቆስ የዚህን የመጽሐፍ ነገር ለኢትዮጵያ ሰዎች ገልጬ አምላካችን ጌታችን ኢየሱስ ክርስቶስን እንዲያመሰግኑና የመላእክትንም አለቃ የቅዱስ ዑራኤልን ልዕልናና የክብሩን ዜና እንዲያውቁ ከተናገሩ በኋላ ወደ ኢየሩሳሌም ተመለሱ። ያን ጊዜ የኢትዮጵያን ቦታዎቿንና ገዳማቶቿን፣ ተራራዎቿን፣ አድባራቷንም ሁሉ እጎበኝ ዘንድ የህሊና መንፈስ አነሳሳኝ። የዚህንም ነገር ፈጣሪ ይገልጽልኝ ዘንድ 40 ቀን ጾሙ። የጾሙም ወራት በተፈጸመ ጊዜ መልአኩ ቅዱስ ዑራኤል ከእመቤታችን ከቅድስት ድንግል ማርያም ተልኮ ከእኔ ጋር ከሚኖሩ ከቅዱሳኖች መነኮሳት እንዳንዱ ተመስሎ ወደ እኔ መጣ። ክቡር የምትሆን አባት ሆይ ሰላም ላንተ ይሁን። እነሆ እመቤታችን ድንግል ማርያም ወደ አንተ ልካኛለች። ጻድቅ የሚሆን የንጉሥ ልጅ አባ ሚካኤል መንግስቱን የተወና የዚህን ዓለም ፍቅር የናቀ ከኢትዮጵያ ተመልሶ የመነኮሳት አለቃ የሚሆን ወደ አባ ጳኩሚስ ገዳም ወደ አባ ቴዎፍሎስ ዘንድ ምንኩስናን ለመቀበል መጥቷልና የምነግርህን ሰማኝ። አባ ቴዎድሮስ ከዚህ ከኃላፊው ዓለም የሚያርፍበት ጊዜ ስለደረሰ ወደማያልፈው እውነተኛው ዓለም ይሸኘውና የምንኩስናን በረከት ከሱ ይቀበል ዘንድ እሱም ወደፊት በመላ ኢትዮጵያ የመነኮሳት አባት ይሆን ዘንድ መጥቷልና ሰማኝ። አሁንም ይህ አባ ሚካኤል የወንጌላዊ ዮሐንስ ደቀ መዝሙር የአብሮኮሮስ መጽሐፍ ከሱ ዘንድ አለና ከሱ ጋር ወደ ኢትዮጵያ ዳግም ትሄዳለህ። ለኢትዮጵያ ሰዎች የዚህን የአብሮኮሮስን መጽሐፍ ነገር ታስተምራለህ። እንዲሁም ቅዱስ ዑራኤል ከጌታችን ከኢየሱስ ክርስቶስ ከቀኝ ጎኑ የፈሰሰውን ደም በመላዋ የኢትዮጵያ አውራጃዎች ሁሉ እንደረጨ ትናገራለህ። አንተ ራስህ ጽፈህ ለቁስጥንጥንያ ሰዎችና ለገበዝ አክሱም እንደተናገርህ እንደሰማህም በዚህም በኢትዮጵያ ምድር ሁሉ ትደሰትበታለህ። የዚያን ሀገር ሰዎች ከተወዳጅ ልጇ ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ አስራት እንደተቀበለቻቸውም ትነግራቸዋለህ። ይህንንም ነገር ተናግሮ ከእኔ ተሰወረ። ያን ጊዜ ጸሎቴ በእግዚአብሔር ፊት እንደደረሰና መልአኩንም ወደ እኔ እንደላከ አወቅሁ። ከዚህ በኋላ አረጋዊ የተባለ ጻድቁ አባ ዘሚካኤል አባ ጳኩሚስ ገዳም ሄጄ አገኘሁት። በተገናኝ ጊዜ ሰላምታ ሰጠሁትና አባት ሆይ ከማን ወገን ስምህስ ማን ይባላል አለኝ። ከዚህም በኋላ እኔ በቁስጥንጥንያ አውራጃ በምትገኝ በብህንሳ ሀገር ውስጥ ነኝ ስል መለሱለት። ስሜም ሕርያቆስ ይባላል አልሁት። ከጥንት ጀምሮ በመልካም ስራ የጸናህ መሆንህንና የደግነትን ዜና የሰማው ቅዳሴዋን የደረሰ የእመቤታችን ወዳጅ ሕርያቆስ የምትባል አንተ ነህ ሲል ጠየቀኝ። በዚችውም ዕለት ወደ እኔ መምጣትህንና ወደ ኢትዮጵያ የሚሄድህን ዜና በዛሬቱ ዕለት የእግዚአብሔር መልአክ ዑራኤል ነግሮኛል። ይህንም ብሎ ወደ እኔ ቀረበና መንፈሳዊ የሆነ ሰላምታ ሰጠኝ። ዳግመኛም በል እስኪ ታገስ፣ ገና ወደ ኢትዮጵያ አብረን እንሄዳለን አለኝ። ወደ ኢትዮጵያ የምትሄደው በሰው ፈቃድ ያለመሆኑን የእግዚአብሔር መልአክ ነግሮኛል። ወደ እኔም የመጣው በእግዚአብሔር ፈቃድ ነውና፣ ነገር ግን የአባ ቴዎድሮስን የጸጋውን በረከት እስክቀበል ድረስ ጥቂት ቀን እንቆይ አለኝ። ከዚያም አባ ቴዎድሮስ ካለበት ዘንድ ከሱ ጋር አስገባኝና የአባ ቴዎድሮስን የምንኩስናውን በረከት ተቀበሉ። ከትንሽ ቀንም በኋላ አባ ቴዎድሮስ ከዚህ ከኃላፊው ዓለም አረፈና ወደማያልፈው ወደ መንግሥተ ሰማያት በሰላም ገባ። አባ ቴዎድሮስ ከሞተ በኋላ በ45ኛው ዕለት ለመሄድ ተዘጋጅተን ተነሳን። ቅዱሳን ወንድሞችም እያለቀሱ ሸኙን። አባ አረጋዊን አባትህ አባ ቴዎድሮስ ሳይኖር አገርህን ትተህ ወዴት ትሄዳለህ አሉት። ቸር ጠባቂ አባ ቴዎድሮስ ሳይኖር በበረሃ ውስጥ በክፉዎች ሰዎች መካከል ጓደኞችህን እንደ በጎች ለተኩላ በተናቸው፣ ወዴት ትሄዳለህ አሉት። አባ አረጋዊም እነዚያን ቅዱሳን ባያቸው ጊዜ ወደ ኢትዮጵያ የሚሄደው በራሴ ፈቃድ አይደለም፣ እናንተው ከአባ ቴዎድሮስ አንደበት እንደሰማችሁትና ትንቢትም እንደተነገረ በፈጣሪያችን ፈቃድ ነው እንጂ እሱ በእረፍቱ ጊዜ ወደ ኢትዮጵያ ሂድ፣ ክፍልህ እሷ ናት ብሎ አዞኛልና ብዙዎች የሚያምኑ የተመረጡ ቅዱሳኖች ወደ አንተ ይመጣሉና በመንፈስ ቅዱስ አባት ስለምትሆናቸው የዚያችን ሀገር ሰዎች አመንኩስ ብሎኛል። ስለዚህ ያለ ፈቃዴ ከእናንተ እለያለሁ አላቸው። አባ አረጋዊም ከአባ ጳኩሚስ ገዳም መነኮሳት ጋር ይህን ሲነጋገር ከወደ ምስራቅ ትንሽ ደመና ስትመጣ አየንና ወዲያው ንጹሕ ዝናብ ዘነበ። በዚያችም ደመና የሰማይ መላእክት ከመነኮሳቱ መካከል ነጥቀው ከአቡነ አረጋዊ ጋር በ3 ቀን 8ቱ ጓደኛሞች ካሉበት አክሱም አደረሱን።
እነሱም አባ ጰንጠሌዎንና አባ ገሪማ፣ አባ ጉባና አባ ጽህማ፣ አባ የማዕታና አባ ሊቃኖስ፣ አባ ሌፍና አባ አፍሴ ከኢትዮጵያም ሰዎች ከሰባቱ ቅዱሳን ተማሪዎቻቸው ጋር ያን ጊዜ ከእነዚህ ቅዱሳን ጋር ተገናኘንና በመንፈሳዊ ሰላምታ ተለዋወጥን። አባ አረጋዊም ሁኔታውን ሁሉ ነገራቸውና ስለዚህ ነገር ተደስተው የምስጋና ባለቤት የሆነ እግዚአብሔርን አመሰገኑት። ከእነሱም ጋር ከቆየው በኋላ የኢትዮጵያን አውራጃዎች ሁሉ ከእነሱ ጋር ጎበኘው። ከዕለታት በአንድ ቀን ማለት በኅዳር 18 ቀን ከ9ኙ ቅዱሳን ቤት አጠገብ ተቀምጬ ሳለሁ እርስ በርሳቸው የጽዮንን በዓል ዕለት ደረሰ፣ እንዴት እናደርጋለን? በዚች ሀገር ጥምቀተ ክርስትና አዲስ ስርዓት የለ ወይም የቁርባን ምስጢር አልደረሳትም እያሉ ሲጨነቁ ሰማኋቸው። የጌታችን የኢየሱስ ክርስቶስን ሥጋ ወደሙ እንዴት እንቀበላለን? እሊህም የጽዮን ካህናት ከኦሪት ስርዓተ መስዋዕት በቀር ይህን አያውቁም። ለቁርባን ስራ የሚሆን መሰበ ወርቅና ማዕጠንት ጥና እንዲሰጠን ለምነው ዘንድ ወደ ሊቀ ካህናት ወደ እንበረም ክቡር እንግዳ ከሚሆን ከኤጲስቆጶሱ ከአባ ሕርያቆስ ጋር አብረን እንሂድ ተባባሉ። ይህን ተነጋግረው ጠሩኝና ወደ ሊቀ ካህናቱ ወደ እንበረምና ወደ ወንድሞቹ ወደ ሌዋውያን ሄድን። በይሁዳ ንጉሥ በሰለሞን ልጅ ዘመን ከኢየሩሳሌም ከወጡት ከጽዮን ካህናት የተማረውን የእስራኤል የኦሪታቸውን ትምህርት ሲያስተምር አገኘ ነው። ያን ጊዜ ከመቀመጫው ተነስቶ በደስታ ተቀበለና እሱ ካለበት ከእሱ ጋር በመልካም ቦታ አስቀመጠን። ለእግዚአብሔር ብሎ ሰውን ይወዳልና። አባቱ በሞተ ጊዜ በእንበረም ቤት ውስጥ ያደገና አባቱም እሱ ቤት ስለተወው ፍሬምናጦስ የእንበረምን ሀገር ቋንቋ በማወቁ ፍሬምናጦስን ከቤቱ አስጠራው። የፍሬምናጦስ አባት ከመሞቱ አስቀድሞ ሊቀ ካህናት እንበረም ሆይ እኔ ከኢየሩሳሌም ሰዎች ሲሆን ወደ ሀገር በእንግድነት የመጣው ነኝ። ከፈጣሪያችን በታች ያላንተ ዘመድ ወገን የሌለኝ ነኝና የልጄን ነገር አደራ እልሃለሁ አለው። የእኔ ጊዜ ሞቴ ደርሷልና ልጄን ስለ እግዚአብሔር ብለህ አባት ትሆነው ዘንድ ዓለምን ሁሉ በፈጠረ አምላክ አማጽንሃለሁ። ከቤተሰብህ እንዳንድ ልጅህ አድርገህ በመልካም አስተዳደግ አሳድገው። ብሩካን የሆኑ የአምላካችን ካህናት አባቶችንም ወይም የሌዋውያንን ሕግ አስተምረው። ይህን ተናግሮ የፍሬምናጦስ አባት ሞተ። እንበረምም በመልካም አስተዳደግ እያሳደገ የሀገሩን ቋንቋና የግዕዝን መጽሐፍ አስተማረው። ፍሬምናጦስ የ9ኙን ቅዱሳን የሀገራቸውን ቋንቋ ያውቅ ነበርና እኔንም በአባቱ ሀገር ከስጋ ወንድሞቹ ጋር በኢየሩሳሌም ሳለ ያውቀኛል። ስለዚህ በየሀገራችን ቋንቋ እየተረጎመ ያነጋግረን ዘንድ ፍሬምናጦስን ጠራ ነው። ያን ጊዜ ሊቀ ካህናት እንበረም ወደ እሱ የመጣሁበትን ነገር በፍሬምናጦስ አስተርጓሚነት የፈቀድሁትን ነገር እንዲያደርግልኝ ጠየቀኝ። 9ኙ ቅዱሳንም አስቀድመው እንደነገሩት ከሀገር የመጣንበት ጉዳያችን ወይም ሀሳባችን ሁሉ ስለ ቁርባን ስራ መሆኑን ነገሩት። ከዚህ በኋላ የሀገራችንን ቋንቋ የሚያውቅ አንድ ሰው መጥቶ ሰላም አለን። እንበረምንም ሰላም አለውና ከኛ ጋር ተቀመጠ። ያን ጊዜ እንበረም ሰውየውን የእነዚህ 9ኙን ቅዱሳንና የእንግዳው የአባ ሕርያቆስን የሀገራቸውን ቋንቋ ታውቃለህና በየቋንቋችን አነጋግረን አለው። እኔ እንበረም የአባቶች የሌዋውያን ካህናት ወገኖች የይሁዳና የእስራኤል ነቢያት የጌታችንን መምጣት ትንቢት እንደተናገሩ አምናለሁ። እነሆ አሁንም ከሰማይ ወደዚህ ዓለም መጥቶ ኢሳይያስ እንደተናገረ ከዳዊት ዘር ከሐናና ከኢያቄም ልጅ ከቅድስት ድንግል ማርያም በስጋ መወለዱን ዛሬ ሰማሁ። በእሴይ ስር ግንድ በትር ትወጣለች፣ ከእሷም ለእስራኤል መድኃኒታቸው የሚሆን አበባ ያብባል ሲል ኢሳይያስ የተናገረው እኔም አውቃለሁ አለ። ይህንንም የሕፃኑ የፍሬምናጦስ አባት አምላካችን በቤተልሔም መወለዱን ደግሞም ተሰቅሎ መሞቱን ሙቶ መነሳቱን በመነሳቱ ሙታን እንዳዳናቸው ነግሮኛል። ፍሬምናጦስም ይህን ሁሉ ነግሮኛል። ነገር ግን ያጠምቀን ዘንድ መምህር ሐዋርያ ወደ እኛ አልተላከልንም። ነገር ግን የአባቶቻችን ስርዓትና እንዲሁም ሕግ ከጽዮን የእግዚአብሔር ቃል ከኢየሩሳሌም ይወጣል ተብሎ የተነገረው ትንቢት ይሻርብናል በማለት እስከዛሬ ድረስ ፈርቼ ይኖራለሁ። ከዚህ ሁሉ አስቀድሞ ሐዋርያው ፊልጶስ በአፍራቅያ አገር መልአኩ ኡራኤል ከእሱ ጋር ሆኖ በባህር ላይ ድንቅ ተአምር በመስራት በጌታችን ስም እንዳጠመቀው የህንደኬው ንግሥት ጃንደረባ ነግሮኛል። ከቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስ መወለዱን ከሁላችሁም ሰማሁ። ነገር ግን እናንተ በጌታችንና በአምላካችን በኢየሱስ ክርስቶስ ፈቃድ ወደ እኔ የመጣችሁበት የክርስቶስ ሐዋርያቶች ሕግና ስርዓት የሚሆን የቁርባንን መቀበል ስራ ተለምኑልኝ ዘንድ ነው። ከእናንተ ጋር ተመካክረን ከጌታችን ከኢየሱስ ክርስቶስ ሐዋርያቶች ለሥልጣነ ክህነት ስራ የፈቀደውን ያመጣልን ዘንድ ሕፃኑ ፍሬምናጦስን ወደ ሊቀ ጳጳሳቱ ወደ አባ ትናቴዎስ እንላከው አለ። ከጌታችን ከኢየሱስ ክርስቶስ ከመጽሐፉ ቃል ትእዛዝ ለእኛ ጳጳስ የሆነን ዘንድ የሚገባው ከእስክንድርያ ሀገር ነው የሚል ሰምቻለሁና
ከኢየሩሳሌምም ወደኛ የሚመጡ ነጋዴዎችም ከሀገራችን ከኢትዮጵያ ወይም ኢትዮጵያዊ የሆነ ሰው ጵጵስና እንዳይሾም ሃይማኖት የቀና በንጉሥ ቆስጠንጢኖስ ዘመን የተሰበሰቡ ሃይማኖታቸው የቀና 318 ሊቃውንት አዘዋል ሲሉ ነግረውናል። ይህን ነገር ከመንበረም አንደበት በሰማን ጊዜ የእግዚአብሔር የፈጣሪያችን የሥራውን ተአምርና ጥበብ አደነቅን። ከዚህ በኋላ አባ ጴንጤሌዎን እኛ ሳንነግርህ አንተ የጌታችን ኢየሱስ ክርስቶስ ሐዋርያቶቹ የሚሆኑ የአባቶቻችን ስርዓትና ለእኛ ለክርስቶሳውያን ያዘዙን ሃይማኖታቸው የቀና የ318ቱን ሊቃውንት ሕግ አስቀድመህ ነገርከን አለው። አሁንም አንተ እንዳልከው ይሁን። እኔም ከእሱ ጋር ወደ እስክንድሪያው ሊቀ ጳጳሳት ወደ አትናቴዎስ አብሬ እሄዳለሁ። ሕፃኑ ፍሬምናጦስን ስልጣነ መለኮትን ከእሱ ተቀብሎ የመንፈስ አባት የሆነ ዘንድ እስከ ዘላለሙ ክብርና ምስጋና ለሱ የተገባው አምላካችን ሀገሩ የምትሆን የዚህች የአክሱም ሰው በዚህ ነገር ራእይን አይቷልና እኔም የዚህን ሕፃን ነገር እስካሁን ድረስ ገልጬ ነግሬያችኋለሁ። እናንተም ከእግዚአብሔር ዘንድ ይገለጥላችኋል አላቸው። ሁለተኛ ምዕራፍ። ከ3 ቀን በኋላ ታቦተ ጽዮን የምትከበርበት በዓል ስለነበር የኢትዮጵያ ሰዎች በኦሪቱ ሕግ ታቦተ ጽዮን ይሳለሙ ዘንድ ተሰበሰቡ። እኛም በኅዳር 22 ቀን ቅዱስ ዑራኤል ለዕዝራ ጽዋዕ ልቡናን ያጠጣበት የበዓሉ ቀን ስለሆነ የቅዱስ ወንጌልን ትምህርት ስናስተምራቸው ዋልን። በዚህ ዕለት አባ ጴንጤሌዎንና ይኸው ሕፃኑ ፍሬምናጦስ ለመሄድ ተነሱና ለሊቀ ጳጳሳቱ ገጸ በረከት ለእነሱም ለስንቃቸው ብዙ ወርቅ ሰጣቸው። እኔ ግን እነሱ እስኪመለሱ ድረስ ከ8ቱ ቅዱሳኖች ጋር ቆየሁ። ከታቦተ ጽዮን ዘንድ ተቀምጬ ሳለሁ በዚያችው ሌሊት እንቅልፍ ያዘኝና በነዋም ላይ ሳለሁ ቅዱስ ዑራኤል መጥቶ የሚሄዳቸው ነገር መልካም መንገድ መሆኑን ነገረኝ። ያን ጊዜ ወዲያው በደስታ ከእንቅልፌ ፈጥኜ ነቃሁ። እንበረምም ወደ እኔ መጥቶ ያየውን ራእይ ነገረኝ። ቅዱስ ዑራኤል በአንድ ሌሊት የዚህን ነገር ያሳየን በመሆኑ የእሱም ራእይ ከኔ ራእይ ጋር አንድ ሆነ። ከዚህ በኋላ ይህ መልአክ ዑራኤል ታኅሳስ 18 ቀን በነፋስ ደመና የባህሩን መርከብ ጭኖ እስክንድርያ እስኪደርስ ድረስ ከሊቀ ጳጳሳቱ ዘንድ በመልካም ጎዳና እየመራ ፈጥኖ አደረሳቸው። አባ ፍሬምናጦስም ታኅሳስ 25 ቀን የጵጵስና ስልጣን ተቀበለ። ታኅሳስ 29 ቀን በሰማይና በምድር መካከል ታላቅ የብርሃን አምድ እንደ ምሰሶ ቁሞ ወይም ተተክሎ በዛች ዕለት በመንፈቀ ሌሊት ታየ። በማግስቱ ሁለቱ ወንድማማቾች ነገስታት አብርሃና ጽብሃ ወደ ደብረ ጽዮንና እኛ ወዳለንበት ወደ 9ኙ ቅዱሳን ቦታ መጡ። ዛሬ በዚህ ቦታ ያየነው ብርሃን ምንድን ነው ብዬ አባ አረጋዊን ጠየቅሁት። ያን ጊዜ አባ አረጋዊ የዚህም ብርሃን ሁኔታ ምን እንደሆነ እንጂ አላወቅሁም፣ የሚሆነውን ሁሉ አምላካችን ያውቃል አለ። አንደኛው ንጉሥ አብርሃ ዛሬ ሌሊት በሕልሜ አባ ጴንጤሌዎንና ፍሬምናጦስ በእስክንድሪያና በዙሪያዋ ባለው ባህር ላይ ወደ እኛ ሲመጡ መርከቡ ተሰብሮ አየሁት አለ። ነገር ግን አንድ ሰው ከሰው መልክ ይልቅ መልኩ እጅግ የሚያምር በትከሻውም ላይ እንደ ርግብ ብዙዎች ክንፎች አሉት እየመራቸው ሲሄድ የተሰበረው መርከብ ከባህሩ መሰጠም አድኖ መርከቧን ወደ እኛ እየሳበ ከመርከቡ ውስጥ ወደ የብሷ ሲያደርሳቸው አየሁ። ያን ጊዜ ከእንቅልፍ የነቃሁና የብርሃኑን ምሰሶ ቁሞ ስላየሁ ይህንኑ ሕልሜ ልነግር ወደ አንተ መጥቻለሁ አለው። ሁለተኛው ንጉሥ አጽብሃ እኔም እንደ ወንድሜ እንደ አብርሃ በሕልሜ የልብሱና የቅላቱ ውበት እንደ በሰለ አበባ ያጌጠ መልኩ ውበት ቀይ ሆኖ ሰውን የመሰለ ነጭ ርግብ ከሰማይ መጥቶ ወደ ባህር ወረደና የባህሩን ማዕበል ቀስጾ አባ ጴንጤሌዎንና አባ ፍሬምናጦስ የተሳፈሩበትን መርከብ አጽንቶ ወይም ጸጥ አድርጎ ወደ ሀገራችን ወደ ኢትዮጵያ ባለው የባህር ወደብ ሲያደርሳቸው አየሁ አለ። አባት ሆይ ይህ ከወንድሜ ጋር ያየሁት የሕልማችን ትርጉም ምንድን ነው አለ። ከዚህ በኋላ ያን ጊዜ አባ አረጋዊ አሁንስ የብርሃኑን መታየትና የሕልማችሁን ትርጉም አወቅሁት አላቸው። የዚህ ትርጉም ጌታችን ኢየሱስ ክርስቶስ በዚች ዕለት ታኅሳስ 29 ቀን ከእመቤታችን ከቅድስት ድንግል ማርያም የተወለደባት በመሆኑ ስለዚህ በሀገራችሁ በኢትዮጵያ ላይ ታላቅ ብርሃን ታየ አላቸው። እነሆ ዛሬ በሀገራችሁ በኢትዮጵያ የእውነተኛው ብርሃን አካላዊ ቃል በስጋ ከእመቤታችን ከቅድስት ድንግል ማርያም መወለድ ተሰበከ ወይም ተነገረ። የኃጢአትን ጨለማ ያስወገደ ይህ ከቅድስት ድንግል ማርያም የተወለደው ብርሃን ፈጣሪያችን ጌታችን ኢየሱስ ክርስቶስ ነው። ዛሬ አባ ጴንጤሌዎንና ፍሬምናጦስ በደስታ የሚመጡ ይመስለኛል። የብርሃን አምድ ወይም ምሰሶ ከርግቡ ጋር የክርስቶስ የብርሃን መልእክተኛ ነው። ወንድሞቻችን ከእስክንድርያ ሀገር በጤና በሰላም ይመለሳሉ። ስለ ሕልማችሁም እውነት እንደሆነ እነሱ በመጣ ጊዜ እንጠይቃቸዋለን አላቸው። ከዚህ በኋላ አባ ጴንጤሌዎንና ፍሬምናጦስ በሁለተኛ ወራቸው ታኅሳስ 30 ቀን ከእስክንድርያ ተነስተው ወደ አክሱም መጡ።
የኢትዮጵያ ሰዎችም ከነዚህ ከሁለቱ ነገስታት ጋር ተቀብለዋቸው በእንበረም ቤት አደሩ። እኛም ዘጠኞቻችን ከሁለቱ ነገስታት ጋር ከሁለት ወር በኋላ በሰላም ፈጥነው የመምጣታቸውን ዜና እንጠይቃቸው ዘንድ ገባን። ከዚያም አቡነ አረጋዊ እስክንድሪያ መቼ ደረሳችሁ? ወደ ኢትዮጵያስ በሁለት ወር ውስጥ ፈጥናችሁ በደህና ለመመለስ እንዴት ቻላችሁ? አላቸው። ከእኛ ዘንድ ወደ እስክንድሪያው ሊቀ ጳጳሳት የተላካችሁበትስ ነገር እንደምን ሆነ? አላቸው። ከዚህ በኋላ አባ ጴንጠሌዎን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ ያደረገልንን ተአምር ስሙ። እንዳያችሁም ከእናንተ ዘንድ ህዳር 22 ቀን ተነስተን የይቅርታ መልአክ በሚሆን በኡራኤል መሪነት እግሮቻችን እንደ ነፋሳት እየተፋጠኑ ወይም እየሮጡ ያለ ድካም በ3 ቀን ምጽዋ ወደብ በመድረሳችን ተደንቀናል አለ። ስለዚህ ከ5 ቀን በኋላ ታኅሳስ 1 ቀን በመርከብ ተሳፍረን በባህር ላይ ጉዞ ጀመር። ያን ጊዜ 3ቱ የመላእክት አለቆች ሚካኤልና ገብርኤል ኡራኤልም ወደ እኛ መጥተው እንደ ዋናተኞቹ ነው በዚሁ በታኅሳስ 12 ቀን ከባህሩ ውስጥ ወደ የብስ ወይም በደረቁ ቦታ አወጡን። ከባህሩ ከወጣን በኋላ ታኅሳስ 18 ቀን ከሊቀ ጳጳሳቱ ዘንድ ደረስን። መምጣታችንን ይነግርልን ዘንድ ለሊቀ ጳጳሱ በር ጠባቂ ነገር ነው። ሁኔታችንንም ሁሉ አስረዳ ነው። የበሩ ጠባቂም በጣም ተደነቀና ትናንትና ሊቀ ጳጳሳቱ የኢትዮጵያ ሰዎች ወደ እኛ ይመጣሉ፣ አንዱ ልጅ እግር ሲሆን ሁለተኛው ደግሞ የፊቱ ጢም በጣም ረዥም የሆነ መነኩሴ ነው። ስለሆነም ወደ እኔ ይመጡ ዘንድ አትከልክሏቸው፣ የጵጵስናን ስልጣን ለመቀበል ወደ እኔ እንደሚመጡ የእግዚአብሔር መልአክ ኡራኤል ነግሮኛል ብሎ አስረድቶናል በማለት ነገራቸው። የሊቀ ጳጳሳቱ በረኛ ይህንን ተናገረና ከሊቀ ጳጳሳቱ ዘንድ ፈጥኖ በመግባት መምጣታችንን ነገረው። ሊቀ ጳጳሳቱ አባ ትናቴዎስም ከቤት ወጥቶ እኛ ካለንበት ስፍራ ድረስ መጥቶ ተቀበለን። እኛም ያን ጊዜ በፊቱ ሰገድንና ጫማውን ሳምን። እሱም አንገታችንን አቅፎ ሰላም ከተባባልን በኋላ ራሳችንን ስሞ በፍጹም ደስታ እየተደሰተ ወደ አዳራሹ ይዞን ገባ። አንደኛውም ወደ እሱ የመጣንበትን ነገር ነግረው ዘንድ ተነስተን ቆምን። እሱ ግን ልጆቼ ሆይ የምትሹትን ወይም የምትፈልጉትን ሁሉን ያውቃለሁና ተቀመጡ አለን። የእግዚአብሔር መልአክ ኡራኤል አምላክን ከወለደች ከእመቤታችን ከድንግል ማርያም ተልኮ መጥቶ ፍላጎታችሁን ሁሉ ነግሮኛልና ዓለምን ሁሉ ከፈጠረ ከተወዳጅ ልጇ አስራት የሆናት ዘንድ የተቀበለቻቸው ለአምላክ እናት ወዳጆች ለሚሆኑ ለኢትዮጵያ ሰዎች ጳጳስ የሆናቸው ዘንድ ይህንን ሕፃን ሾምላቸዋለሁ። ዛሬ ግን ከእኔ ጋር ደሩና ነገ የመነኮሳት አለቃ ከሚሆን ከአባ እንጦንስ ገዳም ከእኔ ጋር እንሄዳለን። እንደዚሁም አባ እንጦንስ ገዳም የእመቤታችን የድንግል ማርያምን የበዓሏን ዕለት ለማክበር 3ቱ ሊቃነ ጳጳሳት ይመጣሉና በማግስቱም የቅዱሳን መነኮሳት ሁሉ አባት የሚሆን የእንጦንስ ክብረ በዓል ነው። ስለዚህ ከ3ቱ ሊቃነ ጳጳሳት ጋር አንድነቱን የጴጥሮስና የጳውሎስን ስልጣን እዚያው እንሰጠዋለሁ። እነሱም የሮምና የቁስጥንጥንያ የአንጾኪያ ሀገር ተወላጆች ናቸው። ከዚህ በኋላ ከእሱ ጋር አደርና እሱም የኢትዮጵያን ሀገር ሰዎች ባህልና ሁኔታቸውን ሁሉ ሲጠይቀን እኛም ስንነግረው ሌሊቱ ነጋ። በማግስቱም ሊቀ ጳጳሳቱ በጠዋት በተነሳ ጊዜ እኛም ከእሱ ጋር ወደ አባ እንጦንስ ገዳም ለመሄድ ተዘጋጀን። የግብፅ ሰዎች የእንጦንስ ገዳም ወዳለበት ወደ እስክንድርያ እንሄድ ዘንድ ሰረገላ አዘጋጁልን። ከሊቃነ ጳጳሳቱ ጋር ከመርከቡ ላይ በተሳፈርን ጊዜ 4ቱ የመላእክት አለቆች ሚካኤልና ገብርኤል፣ ሩፋኤልና ሱሪያል የተባለው ኡራኤልም ከመርከባችን ላይ ወጥተው የተቀመጥንበት መርከብ እየሳቡ በፍጥነት በዚያችው ዕለት ታኅሳስ 19 ቀን በ9 ሰዓት አደረሱን። ያን ጊዜ የሮማውና የቁስጥንጥንያው የአንጾኪያውም 3ቱ ሊቃነ ጳጳሳት ከኢየሩሳሌም ኤጲስቆጶሳት ጋር እዚያው አገኘናቸው። በ3ኛውም ቀን የእመቤታችን የቅድስት ድንግል ማርያም የክብሯ በዓል ነበር። ይኸውም ደቅሲዮስ የጌታችን የአምላካችን ልደት ካበሰረ ከገብርኤል በዓል ጋር እንድትከበር ያደረገው ወይም ያስተሳሰረበት ዕለት ነው። 4ቱ ሊቃነ ጳጳሳት በአንድነት ተቀምጠው ጠሩንና አምላክን በወለደች በእመቤታችን በቅድስት ድንግል ማርያምና በቅዱስ ገብርኤል በዓል በዚሁ በታኅሳስ 22 ቀን የጵጵስናውን ስርዓት ጸሎተ አደረሱ። ፍሬምናጦስንም ጳጳስ ሲሆን ዘንድ ሾሙት። የኢየሩሳሌም ኤጲስቆጶስ አባ ቄርሎስ የእግዚአብሔር መልአክ ኡራኤል በሰው ተመስሎ ስሙ ሰላማ ይሁን ብሎ ነግሮኛልና ይህ ለኢትዮጵያ ሀገር ጳጳስ ሆኖ የተሾመው ሕፃን ስሙ ሰላማ ይሁን ብሎ ለሮማዊ ሊቀ ጳጳሳት ለአባ ክርስቶደወሉ ነገረው። ሰላማ ማለትም ትርጉሙ በሰውና በእግዚአብሔር መካከል ሆኖ የሚያስታርቅ ማለት ነው። ፍጻሜው ጌታችንም አምላካችን ከቅድስት ድንግል ማርያም በስጋ ከተወለደ በኋላ ባለው ብርሃናዊ ዘመን መካከል በመነሳቱ ፍቅርና ሰላም ሆኖ ለኢትዮጵያ ሀገር ተሰጠ ማለት ነው።
ሊቀ ጳጳሱ አባ አትናቴዎስም ይህንን ስም ሁላችሁም ትፈቅዱታላችሁን አላቸው። የሮማውና የቁስጥንጥንያው የሶርያው አባ ዮሐንስም አዎን፣ የኢየሩሳሌሙ አባ ቄርሎስ እንዳለው ሊሆን ይገባል አሉ። ይህንን ከሰሙ በኋላ ደስ አላቸውና አራቱም ሊቃነ ጳጳሳት መንበረ ሲመቱን ከፍ ከፍ አደረጉ። ለጵጵስናው ሹመት የሚገባውንም ጸሎት ለማድረስ ከመንበረ ሲመታቸው ላይ ተነስተው ቆሙ። አባ አትናቴዎስንም በከበረ ከፍተኛ ወንበር ላይ ያስቀመጡት። ከራሳቸውም ላይ አክሊላቸውን አውርደው እጁንና እግሩን ሳሙት። ፍሬምናጦስንም ሰላማ በማለት ጸሎትን በመጸለይ በፍጹም ምስጋና ይገባዋል 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 ያሉ በወርቅ ጥና እያጠኑ 3 ጊዜ ዞሩት። ዳግመኛም በሀገራቸው ቋንቋ ያሮስ ያሮስ አኪዮስ አኪዮስ አሉ። የዚህም ትርጓሜ ይገባዋል ይገባዋል ማለት ነው። ጸሎተ ጵጵስናው ከተፈጸመ በኋላ በቅዳሴው ጊዜ አባ አትናቴዎስ ለቅዳሴው መሪ ሆነና አባ ሰላማንም ከሱ ጋር ወደ መቅደሱ አስገብቶ በመሰዊያው መንበር ፊት ለፊት አቆመው። ያን ጊዜ የሮማው ሊቀ ጳጳሳት ተራዳኢ ቄስ፣ የኢየሩሳሌሙ አባ ቄርሎስ መራሒ ዲያቆን፣ የቁስጥንጥንያው ሊቀ ጳጳሳት በቀኙ፣ የአንጾኪያው ሊቀ ጳጳሳት በግራው ቆሙ። በእንደዚህ ያለ ስርዓት የቁርባኑን ቅዳሴ ጸሎት አደረሱና የአምላካችንን ስጋውና ደሙን አቀበሉ። ለሚገባቸው ቤተ ክርስቲያን ሁሉ አቀበሏቸው። በማግስቱም አሰናበቱን። ቀጥሎ የብርሃን ሰረገላ በምንም ሁኔታ ከሰው ወገን አንድ እንኳን ሳይስበው ወደ እኛ ስለመጣ ተሳፈርንና በባህሩ ላይ አድርገን ታኅሳስ 28 ቀን የገና ዕለት ወደ እናንተ ተመለስን። በባህሩ ላይ ስንሄድ የባህር ማዕበል ተነሳብን። ጊዜው መንፈቀ ሌሊት ነበር። ወሩም ታኅሳስ 29 ቀን ጌታችን አምላካችን የተወለደበት ዕለት ነው። ያን ጊዜ ከሰማይ ቅዱስ ዑራኤል ወርዶ የባህሩን ማዕበል ገሰጸውና ጸጥ አለ። ወዲያው ከባህሩ ውስጥ ወደ ሀገራችን ወደ ኢትዮጵያ ባለው የብስ አውጥቶን ወደ ሰማይ አረገ። ከዚህ በኋላ በዚሁ ወር በታኅሳስ 30 ቀን ከባህሩ ዳር ተነሳንና አሁን እንደምታዩን ወደ እናንተ ደረስን። ሊቀ ካህናቱ እንበረምና 2ቱ ነገስታት አብርሃና ጽባህ 8ቱም ቅዱሳኖች በጣም ደስ አላቸው። ከዚህ በኋላ በማግስቱ ጥር 1 ቀን ጥምቀተ ክርስትና አደረገ። 2ቱ ነገስታትና ሊቀ ካህናቱ እንበረም፣ የሌዋውያን ካህናት ልጆችና ወንድሞች፣ ምዕመናን፣ ህዝቡ ሁሉ ተጠመቁ። ታቦተ ጽዮንንም አምላክ እንደባረካት ቅዱሳን በሚሆኑ በሐዋርያት ሕግ ቀደሳት። 9ኙ ቅዱሳኖችም ከአባ ሰላማ ጋር ሥርዓተ ቅዳሴ አድርሰው የጌታችን የአምላካችን የኢየሱስ ክርስቶስን ስጋውና ደሙን አቀበሏቸው። 3ኛ ምዕራፍ በጥር 21 ቀን የሶርያው አባ ኤፍሬም በደመና ተጭኖ መጣና በመካከላችን ቆመ። ያን ጊዜ ቅዱስ ዑራኤል ከሰማይ ሆኖ ዛሬ የእመቤታችን የድንግል ማርያም የዕረፍቷ በዓል ስለሆነ በዚህች ዕለት አባ ሕርያቆስና ኤፍሬም የቅዳሴውን ጸሎት ያድርሱ ወይም ያከናውኑ ብሎ አሰምቶ ተናገረ። በዚህች ዕለት በአክሱም ሀገር እመቤታችን 9ኙ ቅዱሳን የሚያቀርቡትን መስዋዕት ለመቀበል ዛሬ ከሰማይ ትወርዳለችና ያን ጊዜ የሰማይ መላእክት የብርሃን ድንኳን ተከሉ። ጌታችን ኢየሱስ ክርስቶስም አክሱም ላይ መጥቶ ተቀመጠ። እናቱ እመቤታችንም ከሐዋርያትና ከነቢያት ሃይማኖታቸው ከቀና ከ318 ሊቃውንት ጋር ሆና ከሰማይ ወረደች። እኔ አባ ሕርያቆስ ያን ጊዜ መራሒ ቄስ፣ ኤፍሬም መራሒ ዲያቆን፣ አባ ሰላማ በሊቀ ጳጳስ ማዕረግ 9ኙ ቅዱሳኖች በተራዳይነት ተሰይመው በእንደዚህ ያለ ሁኔታ የቁርባን ስነ ስርዓት ጀመርን። የቁርባኑን ስነ ስርዓት ካዘጋጀን በኋላ እኛ ተቀብለን ለ2ቱ ነገስታትና ለሚገባቸው ለኢትዮጵያ ሰዎች ሁሉ አቀበልናቸው። የቁርባኑ ስነ ስርዓት ከተፈጸመ በኋላ እመቤታችን ቅድስት ድንግል ማርያም የቁርባናችንን ጸሎት ተቀበለችና በልጇ በጌታችን በኢየሱስ ክርስቶስ በረከት ባርካን ወደ ሰማይ ያረገች። ከዚህ በኋላ ጥር 22 ቀን በመንፈቀ ሌሊት ቅዱስ ዑራኤል መጥቶ ለእኔና ለሶርያዊ ኤፍሬም ወደ ሀገራችሁ ትሄዱ ዘንድ ተነሱ ሲል ተገልጾ ነገረን። ለእመቤታችን ለቅድስት ድንግል ማርያም የደረሳችሁትን ድርሰት የቅዳሴዋና የውዳሴዋን መጽሐፍ ለአባ ሰላማ ስጡትና ጠዋት ወደ አባ እንጦንስ ገዳም ከኔ ጋር እንሄዳለን፣ መንገዱንም እመራችኋለሁ አለን። ከእኛም ዘንድ ሄድና ለ9ኙ ቅዱሳንና ለ2ቱ ነገስታት ለአባ ሰላማና ለሊቀ ካህናቱ ለእንበረ ወደ ሀገራችን የሚሄዳችንን ዜና ነገራቸው። ዶሮ ሲጮህም ወደ እኛ መጥተው ከነሱ በመለየታችን በጣም አዘኑ። ወንድሞቻችን ስለ እመቤታችን ስለ ድንግል ማርያም እንለምናችኋለን፣ እኛ ገና አዲስ ተክል ነንና የጌታችን የኢየሱስ ክርስቶስን ቃለ ወንጌልን ታስተምሩናላችሁ፣ ከሀገራችን አትሄዱብን እያሉ አለቀሱ። እኛ የምንሄደው በራሳችን ፈቃድ አይደለም፣ በእግዚአብሔር ፈቃድ ነው እንጂ ወንድሞቻችን ሆይ በፍቅራችሁ ትዝታ ልታገብሩ አትሞክሩ። እንሄድ ዘንድ እነሆ የእግዚአብሔር መልአክ ቅዱስ ዑራኤል አዞናልና ሲል አባ ኤፍሬም ነገራቸው። ነገር ግን በሕይወተ ሥጋ ካለን
በየዓመቱ ከዚች ከደብረ ጽዮን አንለይ፣ ብንሞትም ሳንማር በመንፈስ ቅዱስ ተገልጾልን ስለ እመቤታችን ስለ ቅድስት ድንግል ማርያም የደረስነውን ውዳሴዋና ቅዳሴዋን ለመስማት በአካለ ነፍስ በዓመት 2 ጊዜ እንመጣለን አሏቸው። ይኸውም የሆነው መልአኩ ቅዱስ ዑራኤል ለነቢዩ ዕዝራ ጽዋ ልቦና አጠጥቶት የተረፈውን ለእኛ ባጠጣን ጊዜ ነው። ያን ጊዜ መንፈሳችን በመንፈስ ቅዱስ መጠጥ ሰከረና ሚስጥራትን ለማወቅ አእምሯችን ተከፈተ። ይህንንም ተናግሮ አባ ኤፍሬም የእመቤታችንን የውዳሴዋን መጽሐፍ ለሊቀ ካህናቱ ለአባ አንበረም ሰጠው። እኔም አባ ሕርያቆስ የእመቤታችን የቅዳሴዋን መጽሐፍ ከሊቃነ ጳጳሱ ከአባ ባስልዮስና ከወንድሙ ከአባ ጎርጎርዮስ ከዮሐንስ አፈወርቅና ከኤጲፋኒዎስ ሃይማኖታቸው ከቀና ከ318ቱ ሊቃውንት ቅዳሴ ጋር ለአባ ሰላማ ሰጠሁት። እነዚህ ሁሉ የእመቤታችን የቅድስት ድንግል ማርያም ባለሟሎች ናቸውና ይህንንም የመልአኩ የቅዱስ ዑራኤልን የድርሳን መጽሐፍ ለሊቀ ካህናቱ ለአባ አንበረም ሰጠሁት። ከነጋ በኋላም ሲሸኙን መልአኩ ቅዱስ ዑራኤል ከሰማይ ወርዶ በብርሃን ሰረገላ አመጠቀንና ወደ ደመናው ውስጥ አውጥቶ መጀመሪያ ስማቸውን ከጠራናቸው 4ቱ ሊቃነ ጳጳሳት ካሉበት ከአባ እንጦንስ ገዳም በ9 ሰዓት አደረሰን። እነሱም አባ ሰላማ ጵጵስና በተሾመ ጊዜ የነበሩ ናቸው። እነዚህ ሁሉ ተሰብስበው የቅዱሳን መነኮሳት አለቃ የሚሆን የአባ ሚካኤልን የገድሉን መጽሐፍ ሲሰሙ ሳለ ከመካከላቸው አድርሶን ከፊታቸው ተሰወረ። በዚያው ተሰብስበው የነበሩትም ሁሉ ባዩን ጊዜ ፈሩ፣ ደነገጡ። ከመደንገጣቸውም የተነሳ ዝም አሉ። ትንሽ ጊዜ ከቆዩ በኋላ ግን በብርሃን ሰረገላ ላይ የመምጣታችንን ዜና ጠየቁን። እኛም ያየነውና የእመቤታችን የቅድስት ድንግል ማርያምን ተአምራትና የቅዱስ ዑራኤልንም ታሪክ ነገርናቸው። ጌታችን ኢየሱስ ክርስቶስም ከእናቱ ከእመቤታችን ከቅድስት ድንግል ማርያም ጋር በጥር 21 ቀን አክሱም ላይ እንደወረደና የተሰራውን ታሪክ ሁሉ ከመጀመሪያው እስከ መጨረሻው ነገርናቸው። ይህችውም የትናንትናው ዕለት እመቤታችን ቅድስት ድንግል ማርያም ከዚህ ከሚያልፈው ዓለም ወደማያልፈው ወደ ዘላለማዊ ሕይወት የተላለፈችበት የበዓሏ ቀን ነበረችና እነሆ በዛሬቱ በጥር 22 ቀን ደግሞ ከአክሱም በጠዋት ተነስተን እናንተ ዘንድ በ9 ሰዓት ደረስን። ያን ጊዜ ይህንን በእኛ ላይ አስቀድሞ የተደረገውን ተአምራት በነገርናቸው ጊዜ ፈጽመው አደነቁ፣ እግዚአብሔርንም አመሰገኑ። እነሱም ከ9ኙ ቅዱሳን አንዱ አባ ጴንጠሌዎን እንደነገረ ታኅሳስ 22 ቀን በአባ ሰላማ የሹመት ዕለት የሆነውን ተአምራት ሁሉ ነገሩን። ስለዚህም ነገር የእግዚአብሔርን ሥራ ከ4ቱ ሊቃነ ጳጳሳት ጋር በአንድነት አደነቅን። እነሱም ከኛ ጋር የነበሩት የእስክንድርያው አባ አትናቴዎስና የሮማው አባ ክርስት ደወሉ፣ የሶርያውና የቁስጥንጥኔው አባ ዮሐንስና የአንጾኪያው አባ ሳዊሮስ፣ የኢየሩሳሌም ኤጲስቆጶስ አባ ቄርሎስና የአባ እንጦንስ ገዳም አበምኔት አባ ሳሙኤል ናቸው። በዚህ ሁሉ ተአምራትና የመላእክት አለቃ የሆነ ለመልአኩ ለቅዱስ ዑራኤል ለክብሩ ዜና ይህንንም ሁሉ እንዳደረገና እነዚህ ሁሉ ምስክሮች ናቸው። ስለዚህ ነገር እነሆ በኢትዮጵያ ውስጥ ያየነውን የቅዱስ ዑራኤልን ታሪክ ሁሉ የጌታችን ኢየሱስ ክርስቶስ ወዳጅ የሚሆን የዮሐንስ ወንጌላዊ ደቀ መዝሙር አብሮኮሮስ በጻፈው መጽሐፍ ላይ ተጨማሪ አድርገን ጽፈናል። ዛሬም ዘወትርም እስከ ዘላለሙ ድረስ ከአባቱ ከአብና ከመንፈስ ቅዱስ ጋር ክብር ምስጋና ይግባውና በጌታችን በኢየሱስ ክርስቶስ ረዳትነት ይህንን ፈጽመናል። ይህ የመላእክት አለቃ የቅዱስ ዑራኤል ድርሳን የተጻፈው ጌታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም በሥጋ በተወለደ በ244 ዓመት ዓለም በተፈጠረ በ5892 ዓመት የኢትዮጵያ ነገሥታት በአብርሃና በአጽብሃ ዘመነ መንግስት ከሳቴ ብርሃን አባ ሰላማ ለኢትዮጵያ ጵጵስና በተሾመበት ዘመንና እንዲሁም በአባ ሰላማ እጅ በክርስትና ጥምቀት ሕዝበ ቅዱስ ተብሎ በተሰየመ በሊቀ ካህናት በእንበረም ጊዜ ነው። ይህ የቅዱስ ዑራኤል የድርሳን መጽሐፍ በዮናኒ ቋንቋ ጡመ ልሳን ተብሎ ለተጠራ ለዜማው ባለቤት ለያሬድ አስተማሪ ከሆነው ከቁስጥንጥኔው ሀገር ከብህንሳው ከአባ ሕርያቆስ ደቀ መዝሙር ከአባ ጌዲዮን እየተተረጎመ በእንበረም እጅ በግዕዝ ቋንቋ ተጻፈ። የመላእክት አለቃ የቅዱስ ዑራኤል ጸሎቱና በረከቱ ለዘላለሙ ከሕዝበ ክርስቲያን ጋር ይሁን አሜን። በወጣቱ በፍሬምናጦስና በጴንጤኔዎን ላይ በጓደኛው የባህር ማዕበል በተነሳባቸው ጊዜ የደረስክላቸው ሊቀ መላእክት ቅዱስ ዑራኤል ሆይ ኃይሎች ከሰማይ መጥተው የባህሩን ማዕበል ጸጥ አደረጉት። እንደ ዋናተኛ ሆነው ተስፋ የቆረጡትንም የብስ ረገጡ። ከባህር ወጥተው ከእግዚአብሔር ዘንድ ባለሟልነትን አግኝተህ ስለ አዲስ ምስጢረ ክህነት ከላይ ከሰማይ መጥተህ ስለ ሰላማ ጳጳስ መሆን ለሊቀ ካህናቱ ለእንበረም ገለጽህ። ዳግመኛም ሰላማ ተብሎ እንዲሰየም በአባ ቄርሎስ አንደበት ተናገረህ። ለአትናቴዎስም እጥፍ የመንፈስ ጸጋ እንዳደረበት አስረዳህ። ሕርያቆስና ኤፍሬምም የቅድስት ሥላሴ ማደሪያ በምትሆን በጽዮን አዳራሽ ተገናኝተው መስዋዕት እንዲሰዉ ተመረጡ።
ለቅዳሴው መሪ ሆነው እነሱ የሚያቀርቡት መስዋዕት ይበልጣልና ከቀድሞ መስዋዕት በሙሴ ሕግ ከሚቀርበው። ስለዚህ የምስጋና ባለቤት አምላክ ከእናቱ ጋር ከሰማይ ወርደው ነውር ነቀፋ የሌለበት የቁርባናቸውን ጸሎት ተቀበላቸው። ለእግዚአብሔርና ለእናቱ ለቅድስት ድንግል ማርያም ምስጋና ይሁን፣ ለእኛም ለዘላለሙ ምሕረት ይቅርታ ይደረግልን፣ አሜን።